ሰላም ላንቺ ይሁን። ሰላማችሁ የበዛ ይሁን። እንደምናመሻችሁ። አሜን። ጌታ ይባረክ። ራስሽን አስተዋውቂን ለማያውቁሽ ሰዎች፣ ከዛ በኋላ እግዚአብሔር ያደረገልሽን ነገር እንሰማለን። ጌታን አብረንሽ እናመሰግናለን። ተባረኪ። ሰላም ለእናንተ ይሁን ወገኖች። ስሜ መሰረት እባላለሁ። እግዚአብሔር ያደረገልኝን ነገር ለመመስከር ነው። ሮብ ዕለት በነበረን የጸሎት እግዚአብሔር አልፎ በሽታ ከኔ ላይ አንስቶልኛልና ክብሩ ምስጋናው ለእግዚአብሔር ይሁን። እግዚአብሔርን አመስግኑልኝ። እንዲህ ነው ብዬ የምነግረው አይደለም። ይሄንን ህመሜን ለሰውም አላወራው እና እግዚአብሔር ብቻ ነው የምናውቀው። ወገቤን በጣም ለረጅም ዓመት የታመምኩ ወገቤ ብቻ አይደለም እና በግማሽ ጎን ተኝቼ ወደ ጎን ለመገልበጥ በጣም ብዙ ጊዜ ሃርድ ነውና እግዚአብሔር ወይኔ ፓራላይዝ ሊሆን ነው ወይስ ምን ሊሆን ነው ብዬ መጨረሻ እያወራው የነበርኩበት ሰዓት ነው። እግዚአብሔር በሱ አልፎ ፕሮፌት አልፎ እየጸለየ እንደ ሰዓት ሰውነቴ ሲቀጣጠል ይታየኝና ለሊት እንደ ልማዴ በቃ ልገለበጥ ስሞክር ህመም የለም እንዴ ዛሬ ለምን ያላመመኝ? በደረቴም ተኝቼ ቀና ስል አላመመኝም እና በጣም ተገርሜ እንደ ስፖርት ነበር ስገለባበጥ የነበረው። እግዚአብሔር ብዙ ዓመት ያስጨነቀኝ በዛይ ሰዓት ጸሎት አልፎ ፈውሶኛል። እግዚአብሔር ፕሮፌት እግዚአብሔር አብዝቶ ይባርክ። ስንት ጊዜ ነበር የሚያምሽ? ሲነሳብሽ እንዴት ነበር የሚያደርግሽ? በዘወትር ነው፣ ቀን የለውም፣ ሁሉ ጊዜ ነው። እንደገና በደረት ተኝተ ቀና ለማለት ነው ቅስፍ ነው የሚያደርገው። እንደገና በጎን ተኝተ ወደ ጎን የሆነ ሰዓት ለለዛው ኩላሊቴን ራሱ ነው አታክት ያደረገና ጊዜ ኖሮኝ ለራሴ እንትን አላልኩበትም። ሁሌ ጌታ ሆይ አንድ ቀን ትመጣለህን ነበርና እግዚአብሔር ቀን አለው ለሁሉ። እግዚአብሔር ደርሶልኛል። አላሰብኩትም። ግን የተወራረድኩበት ጌታ ድንቅን አደረገልኝ። ይሄ እንደምጥ ነውና ክብሩን እሱ ይውሰድ። አሜን። ጌታ ይባረክ። እግዚአብሔር ይባርክሽ በታማኝነት ስለመሰከርሽ። እዚህ ውስጥ ይሄን ምስክርነት የተሰማችሁ በሙሉ በህይወታችሁ ላይ ለረጅም ዓመት ለረጅም ዘመን የተቀመጠ ቀንበር የተሸከማችሁት ማንም ሊያወርድላችሁ ያልቻለው ቀንበር ዛሬ ምሽት በኢየሱስ ስም ተሰባበረ። በጌታ በኢየሱስ ስም ዳግም ላይመለስ ዳግም ላይነሳባችሁ በኢየሱስ ስም ለዘላለም ለቋችሁ ሄደ።